መቀመጥ ፈልጋለሁ። በነፃነት ቪዲዮ መቅረጽ ፈልጋለሁ። በየርኩበት እንዲከተለኝ አልፈልግም። እንዴ እኔ ሰና ሄዳለሁ። ሰና ሄጃለሁ። ሰና እኔ አደን ሄጃለሁ ስለ አደን እንዴ አንተ ምክር ራሱ ሊያሰደኝ አልቻለም። ለዛ በሰላም ወደ ሀገሬ ገብቻለሁኝ። ሁላችሁም አመሰግናችኋለሁ። ለማንኛውም ማለት ነው መጥበዬን ኩሽናዬን የተከራዩልኝን ኩሽና እንግዲህ ከኢትዮጵያ ከዛ የመን ሰና ያለው አደን ገብቼ ወደ ኢትዮጵያ ልመጣ ነው። ቤት ተከራዩልኝ አሪፍ ቤት የምትሉትን እንደዚሁም ምናምን ብዬ እላቸዋለሁ። ይላችሁ እንዴት ነው ምን አይነት ቤት ነው የምትፈልጊው ሲሉኝ ልክ በቃ የምፈልገውን ኩሽና እና ቤት ተነግራቸዋለሁ። ግማሽ በር እንኳን የለውም። ይኸው ይታያችሁ እንግዲህ በር የለውም። የላኩላቸውን ብር የት እንዳስገቡት አላውቅም። የላክሽው ብር ይህን ቤት ነው የሚከራዩ አሉ። እኔ የላኩት እኮ ብር እኮ ቤት ራሱ ይሰራል። ይኸው ከላይ ምንም የለውም፣ ባዶ ነው። ጋዙ ራሱ ምን ይመስላል? ኩሽናው ራሱ በቃ አሁን እንደዚህ ምናምን ነገር እኔ በቃ እኔ በጣም ከማስጠላት የተነሳ አረታተብኩትም። ያኔ አላስተካከልኩትም። እንደዚህ ዝርክርክ እንዳለ ለምን ተናድጄ ማለት ነው። ይሄ እንደዚህ ባዶ ነው፣ ይሄ እንደዚህ ባዶ ነው። ባዶ ኩሽና ተከራይተው እኔ ዩቲዩብ ላይ ምናምን አሪፍ ቤት የሚከራዩ በጣም ጽድት ያሉ ቤቶች አሉ። እኔ እነዚህ ምን እንዴት አድርገው ብሩን ወርቆባቸው ይሁን በልተውበት ይሁን አላውቅም። እኔ እንደው ፈጣሪ የላቸው ይህንን ቤት ተከራይተው ጠበቁኝ። እንግዲህ አማራጭ የለኝም ማለት ነው። እነሱ የተከራዩልኝ ቤት ውስጥ ቁጭ ብያለሁ። አልጋውንም ቆይ ደግሞ አረቢያ መጅለስ ተከራዩ አረቢያ መጅለስ ያለበት ቤት ብያቸው ማለት ነው። በቃ ራስ አስዘው ዊ የሚያስብላው እኔ ስጮህ በቃ እዛ አረብ ሀገር የለመርሽው መጮህ አሁንም ትጮያለሽ አሉኝ ማለት ነው። በቃ ትጮህ የተገኘውን ይሄ ነው በቃ በጣም አሪፍ ቤት ነው ያለው ሁሉን ነገር የጠበቀ ምናምን ብሎ ጭራሽ እኔን አንቺ በቃ ጩኸትሽ ራሳችን አሳማማኝ አሉኝ ማለት ነው። ስለዚህ በቃ እኔ ምንም አልልም። አዩ እንደዚህ የተደላደለ ቤት ተቀምጣ እኔማ ሂጄ መንቅሬ ነው ማስወጣት። ከዛ እቃውን ወደዚህ ይዤው እመጣለሁ ማለት ነው እንጂ ከነሱ ጋር አልኖርም። ለማንኛውም ማለት ነው ያዩዬ ባል እኔ ያለሁት ኢትዮጵያ ነኝ። እንግዲህ ኢትዮጵያ ውስጥ ነው ያለሁት። አንተ አደን እና ሰና አትሯሯጥ ብዬ ነግሬህ ነበር። አታገኘኝም አንተ እኮ አላመንክም። አታገኘኝም በቃ ተሸነፍ እንዴ ተሸነፍ በቃ። እና ለማንኛውም ማለት ነው ይህንን ይመስላል ያለውበት ቤት። እንግዲህ ወደ ሀገሬም በሰላም ገብቻለሁ። አታገኘኝም ብዬ በቃ ቆርጬ ስለተነሳሁ አታገኘኝም በቃ ቆርጫለሁ። ወንድ ልጅ ቆረጠ ሴት ልጅ ቆረጠች ነው የሚባለው። በቃ ሴት ልጅ ቆረጠች። ብድሩን የማይመልስ ልጅ አይወለድ። በቃ ብድር መመለስ አለብኝ። የውስጤ ቁስል መመለስ አለብኝ። ምን ያክል እንደተሰማኝ በዩቱብ እንደዛ ስትሟዘዙ ስትተቃቀፉ እንደፈለጋችሁ ስትላላጡ ልቤ ምን ያክል እንደደማ ይግባ ካየክ። እኔ እዛ አንድ ሆስፒታል ሄደች። ወይኔ ስታሳዝን እኮ በእኔ ፍቅር ተንገላታ። መብላት መጠጣት አቃታት። ውሃ ራሱ ከጉረሮ አይወርድላትም እያልከኝ ልቤን ቁስል ስታደርገኝ ቆይተህ አሁን በእርግጥ ሰው እያዘነልህ ነው። ግን እኔ ያልከኝም በሙሉ ደግሞ ባወራ ሰው ራሱ ያዝንልህ። ስለዚህ ለማንኛውም ማለት ነው ምንድነው አንዳንዴ አንዱ በለበሰው ጫማ ውስጥ ሆናችሁ ካላያችሁት ጫማው ምን ያክል ጠቦት እግሩን ሲያቆስለው እንደነበር ራሱ ሰው ማወቅ አይችልም። ስለዚህ ሰይድ እኔ የለበስኩትን ጫማ ለብሶ መሰቃየት አለበት ማለት ነው። እኔ እዛ ሆኖ አይደርስም፣ ምንም ልቡ አይጨክንም በእኔ ብሎ ማለት ነው። ግን እውነት ነው መናገር ከሆነ ጣውንት ከመጣች ይጨከናል። መጀመሪያ ግን ጣውንት ስለሌለኝ ነበር መጨከንም አልችለው ማለት ነው። ስለዚህ አሁን ተቀናቃኝ ስላለኝ በደንብ ነው የምጨክነው። ስለዚህ አሁን አዩት ዘንልክ አዩ እያሽቃበጠችልን ነው እየወጣች ማለት ነው። በአንዱ ስደንስ በአንዱ ሳለቅሳለች። ለማንኛውም አዩዬ ባልሽን ወደ አንቺ መልሽው እና በቃ በይው እኔ ፍለጋ ያቁም። አስቁሚልኝ ባልሽን አስቁሚልኝ። መረረኝ እኔ መረረኝ በቃ በነፃነት ልኖርበት። ባልሽን ይሄ ቪዲዮ ለአንቺ ነው። ባልሽን አስቁሚልኝ። አሁን ደግሞ ኢትዮጵያ ስገባ ተከትሎኝ እንዳይገባ አስቁሚልኝ ባልሽን። እኔ እንድታስቆሚልኝ እፈልጋለሁ። አስቁሚልኝ። ተው በቃ ከሷ ምን አለክ ብለሽ መጀመሪያ እንዳትሄድብኝ ራሴን ካላጠፋሁኝ አትሄድም እኔ ወልድልሃለሁ ምናምን እያልሽ ዝባዝንኬ ስታወራ ነበር። አሁን እና በይውና አስቀሪው እንዴ እኔ በቃ መሮኛል ከአንቺ ባል ስር መደባበቅ። ባልሽን አስቁሚ ባልሽን። እንዴ አንቺ ባልሽን ማስቆማች
እንዴ እንደለመድሽው ና ሞትብሃለሁ በይው፣ ወይ ደግሞ ጠጭና ሆስፒታል ግቢ፣ ወይ ደግሞ ሙችና አንቺን ለመቅበር ይመጣ ይሆናል። እንዴ እኔ በቃ በነፃነት መቀመጥ ፈልጋለሁ፣ በነፃነት ቪዲዮ መቅረጽ ፈልጋለሁ። በሄድኩበት እንዲከተለኝ አልፈልግም። እንዴ እኔ ሰና ሄዳለሁ፣ ሰና ሄጃለሁ፣ ሰና እኔ አደር ሄጃለሁ ስለ አደር። እንዴ ይሄኔ እኮ እንግዲህ ቤቱ አልወጣም እንጂ እርግጠኛ ነኝ እሷ በውስጥ እያንገበገበችው ነው እንደሚሆን እርግጠኛ ነኝ። በጣም እርግጠኛ ነኝ። እኔ ያንገበገበችው ነው። ግን ለማንኛውም አዩ ባልሽን አስቆሚልኝ። እኔ ካንቺ ባል ስል መሮጥ አስጠልቶኛል። እዚህ ዩቲዩብ ላይ ወጥተሽ አታሽቃብጪ። እውነቱን ተናገሪ የተሰማሽን። በቃ እንዳልቀና ሰው ሆነሽ እኔ ለሰይድ አስኛለሁ፣ ልጆቹን አሳየው፣ አንቺ ለልጆቹ ብለሽ እኔ እናቱ ምናምን እያልሽ አታሽቃብጪ። እውነቱን የልብሽን ለምን ማንም አይደለም አንቺ ሁለተኛ ሚስት ሆነሽ እንደዛ ካልተቀበርኩ ብለሽ ያገባሽውን ባል ይቅርና ተስማምተው ያገቡ ራሱ ይቀናናሉ፣ እንኳን እንዳንቺ አይነት ሴት ማለት ነው። ስለዚህ የልብሽን ደብቀሽ ለማስመሰል ወጥተሽ አታሽቃብጪ። ሰው እንዲወድሽ ምናምን ሳይሆን የእውነቱን ሀቅ ብትቀኝም አሁን ስላገባሽ ሐላል ባልሽ ስለሆነ ብትቀኝና ወደ እኔ ብትይም እኮ ሀቅ አለሽ። ሰው አሁን ባንቺ አይፈርድም። መጀመሪያ ላይ ባልሽ ስላልሆነ ነው። አሁን ግን ቀን ኦልሬዲ ሐላልሽ ስለሆነ የፈለግሽውን መናገር ስለምትችይ እና ማለት ትችያለሽ። አታሽቃብጪ። እዛ ዝም ብለሽ ምናምን አትበይ። እኔ በውስጥ ነገ ጉድሽ እንደሚወጣ በጣም እርግጠኛ ነኝ። ነገ ጉድሽ ይወጣል። በውስጥ ብዙ ነገር እያልሽ ነው እየወጣሽ እንትን አትበይ። ስለዚህ እንትን ላይ ምን አንቺ ዩቲዩብ ላይ መተሽ እያለቀሽ ቲክቶክ ላይ ሄደሽ የምትደንሺው ዩቲዩብ የሚጠቀሙ ሰዎች ቲክቶክ የላቸውም ብለሽ አስበሽ ነው እንዴ? ሁሉም ሰው አሁን ላይ ምንም የሚደበቅ ነገር የለም። በልብሽ ካላሽው በስተቀር ካፍሽ የወጣውን ምላስሽ የተናገረውን የሆነ ጊዜ መሰማቱና መወራቱ አይቀርም። ስለዚህ ከምታስመስይ ና በይው ይምጣ። እኔንም ተውኝ። እኔ በቃ በነፃነት ልዝናናበት። ለማንኛውም ማለት ነው ሰይድም አትከታተለኝ እባክህ። ለማንኛውም ቤቱ ይኸውላችሁ፣ ቤቴ ይመስላል። እንዴት ነው? ያምራል። ቤቴ አዲስ ቤቴ ነው ይሄ ማለት ነው። ያምራል። እኔ እንደዚህ ከልጆች ጋር በጣም ደስተኛ ነኝ። በዛውም ሀገር እያየሁ ነው፣ በዛውም እየተዝናናው ነው። ከቤት ወጥቼ አላውቅም ነበር። ከቤት አልወጣም፣ ብዙ ቦታ አልሄድም። አሁን ደግሞ እየተንሸራሸርኩኝ ነው እንግዲህ በዚህም በዛም እያልኩ የሆነ ሰዓት ላይ ያው መከፋትም መደሰትም አለ ማለት ነው። ይኸውላችሁ እኔ ግን መጥቼ እዚህ ላይ አላለቅስባችሁ፣ ፌንት አልነቅልባችሁ። ለምን ሰው የራሱ ስንት ችግር አለበት፣ ስንት የሚፈተው ችግር አለ። ስለዚህ እኔ መጥቼ እንደዚህ በትንሹ ካካፈልኳችሁ፣ ከዛ ደግሞ ኮመንታችሁን ሳነብ እኔ እንጃ የኔ ቤተሰቦች መሳደብ እንኳን አታውቁም። በቃ አፋችሁ ራሱ ይጣፍጣል፣ ማር ነው። እኔ የምትጽፉልኝን ሳይ ሁሉን ነገር ነው የምረሳው። እኔ በቃ ጓደኞችን ቤተሰቦችም ናችሁ። መጥቼ እዚህ ላይ ካወራው የምፈልገውን በቃ ለሽ አስጨንቃችኋለሁ እያለቀስኩ። ሱመያ ደስ ብሎኛ ስትሉኝ ራሱ ደስ ስላለች ሱመያ ደስ ብሎኛ ስትሉኝ በቃ ሁሉ ጊዜ ተደስቼ መንጣት ነው የምፈልገው ማለት ነው። ለምን ሁሉም ሰው የራሱ የሆነ ችግር ስላለበት